ሁሉንም እውነታ ንገራት። እኔ ነኝ የመጣው አይደለም። አዳምጡ ማለት ስሟት። እየቀለዳችሁብኝ ነው። ቆይ በጣም በዚህ መሀል እያሳዘነችኝ ያለችው ማን እንደሆነች ታውቃላችሁ? እቺ ምስኪን የዋህ እውነቴን ነው የምነግራችሁ። መሀል ላይ እነሱ እየሰሩ ያሉትን ድራማ ገና ከኛ እኩል በዚህ ቪዲዮ እንደምታየው ግን ታውቃላችሁ? ብሩክና ፍጹም አስፈራርተውት ይሄን ነገር እንደተናገረ ከኛ እኩል እንደምትሰማ ግን ታውቃላችሁ ወይ? እንደዛ እንደ ህፃን ልጅ እጁ የታሸገ ልጅ ደብድበው ውሸት እንዲዋሽ እንዳደረጉት ከኛ እኩል በዚህ ቪዲዮ እንደምታይ ታውቃላችሁ ወይ? ትላንትና ምን ሲያደርግ እንደነበረ ግን አይታችሁታል። አዳምጡ። አልወጣም። ኮተትሽን ይዘሽ ውጭልኝ። በደንብ ስሙ። የማመጣት አንድ ነገር አለች። ስሙ በደንብ። ስርዓት ይኑር። እሺ ውጭልኝ። እንዴት እንደሚያደርገው ተመልከቱ ብቻ። ምንም ለአንቺ የምታገዝሽ ምንም ነገር የለም። ስፈልግ ነው የምወጣው። አስቀይምሻለሁ። ስፈልግ ነው የምወጣው። ከዚህ በኋላ ስትፈልግ የምትወጪበት ስትፈልግ የምትገቢበት ቤት ሄዱ። ቆይ ስንትና ስንት ነገር፣ ስንትና ስንት ህይወት፣ ስንትና ስንት መከራ፣ ስንትና ስንት ክፉና ደግ ያየሃት አብረሃት ልትሆን ልታገባት ልጆች ልትወልድ የምታስባትን ሴት በእንደዚህ አይነት መልኩ የምታመናጭቅ በጣም በጣም የወረድክ ሰው መሆንክን አላቅም ነበረ። ምክንያት ካላችሁኝ ያቺ ትናንትና ህይወታቸው ውስጥ መታ ብዙ ነገሮችን ልታመሰቃቅል ቆርጣ የመጣች አብሳላት የተባለች ሴት ላይ ግን በዚህ ደረጃ እንደዚህ ሲሆን አይተነዋል ወይ? አይተነዋል ወይ? ላሳያችሁ። እኔ ይኸውላችሁ እገሌ ከፈዋል፣ እገሌ ደብረዋል፣ እገሌ ቢቀየመኝስ ብዬ አንድም ነገር ሳመቻምች እንደማታገኙኝ ታውቃላችሁ። መናገር ካለብኝ ሁለቱም ጥፋት ካጠፉ ሁለቱንም መሃል ላይ ቆሜ የምናገር ሰው ነኝ። ዛሬ ግን ማለት ነው በጣም እላፊ ሆነና ያየሁትን ነገር በጣም በጣም ማየት ከበደኝ። እናንተ ልትቀበሉ ትችላላችሁ። እኔ እንደ ህፃን ልጅ ግን ይሄንን ነገር መቀበል አልችልም። ሰሞኑን የጠፋሁትም ለዚህ ነው። ላሳያችሁ፣ ተመልከቱ። እንደዚህ ስትለጣጠፍበት የነበረችውን ልጅ በዚህ ደረጃ ሃይሚን አሁን እንደዚህ ሲያደርጋት ባየንበት ደረጃ ሲያደርጋት አይተነዋል ወይ? የጨረቃ ቤተሰቦች እናንተ መልሱልኝ። አሁን ሁላችሁም ይህንን ነገር ስታዩ ብዙ ነገር ልትሉ ትችላላችሁ። እሱን ከማለታችሁ በፊት ግን አንድ የረሳችሁትን ነገር እኔ ላስታውሳችሁ። ተመልከቱ። ቆይ በደንብ ይዩት። ምን ልታመጣ ነው ማለት? ሁሉንም ነገር ቆይ እሱም የሚያመጣውን ነገር ከማየትህ በፊት ሁሉንም ነገር ለሃይሚ እሱም ከመናገሩ በፊት እኔ ለሁላችሁም አንድ ነገር ልንገራችሁ። ቃል ለምድር ለሰማይ ታያላችሁ። ይህን ነገር ብሩክን አይዞክ በርታ ጀግና ነህ አንተ ያደረክ ያለው ነገር በጣም ትክክል ነው የምትሉ በየኮሜንቱ በየሶሻል ሚዲያው ቤታችሁን እየከፈታችሁ አፋችሁን የምትከፍቱ ልጁን ወዳልሆነና ወዳላሰበው መንገድ እየመራችሁት ያላችሁ ሰዎች እጃችሁን ሰብስባችሁ አፋችሁን ምላሳችሁን አሳርፋችሁ ተቀመጡ። ኤፍሬም የምትባል ልጅ ከነዚህ ልጆች ህይወት ውጣ። ፍጹም አላማክ ምንም እየገባን አይደለም። እኛ የጨረቃ ቤተሰቦች ዛሬ ብለክ ሃይሚ ይህንን ቪዲዮ መቼስ እንደምታየው እያወቃችሁ አስፈራርታችሁት ልጁን ደብድባችሁት እውነቱን ንገራት ብላችሁ እንዲዋሽና ሃይሚ እየቀለዳችሁብኝ ነው ወይ ብላ እንድታስብ አድርጋችኋታል። የፍጹም ዓላማ ሊገባኝ አልቻለም፣ ግን እየደረሱኝ ያሉ መረጃዎች አሉ። ይህን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁት ብዙም ማውጣውና የምነግራችሁ ነገር አለ። ሃይሚዬ አይዞሽ፣ ነገሮችን ጠቅላላ ጊዜ እውነት ያወጣቸዋል፣ ያጠራቸዋል። ግን አንዳንድ የጨረቃ ቤተሰቦች በጣም ገረማችሁኝ እዚህ ቪዲዮ ላይ። ይህንን ቪዲዮ ጋሽዬ ቢያየው ምን ሊመጣና ምን ሊፈጠር እንደሚችል ግን ታስባላችሁ ወይ? ቤተሰብ ይህንን ቪዲዮ ቢያየውና እንዴ ብሩክ ወዳታለሁ እኮ ስትለን ነበር። እንደምትወዳት ነው የምናውቀው። የምትወዱትን ሰው እኮ የሚወደውን የኔ የሚለውን ቤተሰብ እንዴ ቤተሰብ እኮ በጣም ትልቅ ነገር ነው። የሚወደውን ጓደኛውን እኮ ታከብሩለታላችሁ። ቤተሰብ እንደዚህ ስታደርግ ቢያይክ እንደዛ አምኖ ልጄን አደራ ብሎ የሰጠህ ጋሽዬ ምን ሊያስብ እንደሚችል ግን ታውቃለህ?
የጨረቃ ቤተሰቦች ሃይሚና ብሩክ በጭራሽ አይለያዩም። ይሄን አስረግጬ እነግራችኋለሁ። ነገር ግን የሚፈጠረው ነገር ከዚህ በፊትም ስናገር እንደነበረውና ስትፈጸም እንደነበረችው ቃሌ ዛሬም በጣም ብዙ ነገሮች ያስፈሩኛል። በሐሳቤ የምትስማሙ ልያችሁ፣ የማትስማሙና የምትገስጹት የምትመክሩት ነገር ካለ በጠቅላላ ንገሩኝ በኮሜንት። ለመታረም ከተሳሳትኩኝ ዝግጁ ነኝ። መስማማታችሁን ግን ልይ በላይካችሁ ከሐሳብና ሴቶቻችሁን ኮሜንት ላይ አስቀምጡልኝ። የሁላችሁንም ሐሳብ አስተያየት ያዩታል። ሜንሽን አድርጊያቸው ስለሚመጡና እያዩን ስለሆነ ያነቡታል። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እንደ ሁል ጊዜው እኔ እንደዚህ በቪዲዮ ሐሳብና አስተያየቴን ስሰጥ እናንተ ደግሞ በኮሜንት ላይ ሐሳብና ሴቶቻችሁን እያስቀመጣችሁልኝ ይሄንን ቪዲዮ ሰብስክራይብ እና ላይክ ሼር ያደረጋችሁ እንዲሁም ቪዲዮውን ላይክ በማድረግ ይሄን ቪዲዮ ሃይሚም ብሩክም ሜንሽን ተደርገው ስለሚመጡና ስለሚያዩት ሁላችሁም ሐሳባችሁን እየጻፋችሁ እስከ መጨረሻው ድረስ እንድትመለከቱት በፍቅር ተጋብዛችኋል። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም፣ እንዴት ናችሁ? የተከበራችሁ ቤተሰቦቻችን እኔ ያለው ፈጣሪ ይመስገን። ቆይ በመጀመሪያ ስለነዚህ ሁለት ልጆች ከማውራቴ በፊት በመላው ዓለም ላይ ሆናችሁ ይሄን ቪዲዮ የምትመለከቱ የጨረቃ ቤተሰቦች እንዴት ናችሁልኝ? በያላችሁበት የዓለም ዳር ሰላም፣ ፍቅር፣ ጤንነት እንዲሆንላችሁ መልካም ምኞቴ ነው። እኔ ወንድማችሁ። ያው እንግዲህ ሰሞኑን እየተፈጠረ ያለውን ነገር በጣም ብዙዎቻችሁ ታውቃላችሁ። እኔ እንዲህ ብዬ ከመናገሬ በፊት ግን እነዚህ ሁለት ልጆች ጋር ዛሬ ቆያለሁ። ልክ በጣም ብዙ ነገሮችን አድርጎ ምንም እንዳልሰራ ሰው በብሩክ ቤት በዚህ ደረጃ ፍጹምን ስታዩት ምን አላችሁ? ምንም እንዳልሰራ ሰው ማለት ያንን ሁሉ እዚህ ለመድረሳቸው ያችን ልጅ እየጎተተ እቤት ድረስ የማምጣቱ ብቻ ሳይበቃ ደግሞ ያንኑ ስህተት መድገሙን መጥቶ እንኳን በይፋ ይቅርታ ሳይጠይቅ እናንተ እንዳሰባችሁት አይደለም፣ እናንተ ምንም አታውቁም ሲል የነበረ ልጅ ብሩክ ዩቲዩብ ቻናል ላይ ይዞ መምጣት ምን ማለት እንደሆነ ሊገባኝ አልቻለም። እሱ ሳይበቃ ብሩክ ዛሬ ምንድን ያደረግከው? ያደረግከውን ነገር ራሱ የምታውቀው አይመስለኝም። ዛሬ ይህንን ቪዲዮ ጋሽዬ ቢያየው፣ ዛሬ ይህንን ቪዲዮ የሃይሚ ቤተሰቦች ቢያዩት ምን ሊፈጠር እንደሚችል ግን አስበኸዋል? እስከ መቼ ድረስ ነው ልጅነት? እስከ መቼ ድረስ ነው እናንተን በቃ እንደ ሕፃን ልጅ ሹሩሩ እያልናችሁ ምን ቆየው? ግን ሊገባኝ አልቻለም። አስቀድሜ ይሄን ነገር ሳስጠነቅቀው በጣም ብዙዎቻችሁ ጀግና በርታ ስትሉ የነበራችሁ ሰዎች አሁን ይሄ ልጅ እዚህ ሁሉ ነገር ውስጥ ሲገባ ምን እያላችሁ ይሆን? በጣም አዝናለሁ። ለማንኛውም ዛሬ እንደዚህ ሆነው የመጡት ኤፍሬም እኔ የደበደበኝ ብሩክ አይደለም እንዲል ሊያሳምኑት ነው። ነገር ግን የደበደበኝ እሱ አይደለም ብሎ ሃይሚን እንዲያሳምናት ሊነግረው በሄደበት ምን እንደተፈጠረ ሁላችንም እንመለከታለን። ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። በጣም ብዙ የማሳያችሁ በጣም ብዙ የምነግራችሁ ነገር አለኝ። ተመልከቱ። ቆይ አንድ ነገር ልንገራችሁ። በየሶሻል ሚዲያው በየቪዲዮ ኮሜንቱ ስር ብሩኬ ጀግና፣ ብሩኬ በጣም በቃ ጎበዝ ነህ ምናምን እያላችሁ የምትገፉት ፍጹምን ጨምሮ እዚህ ቪዲዮ ላይ ቅድም እንዳሳየዋችሁ ለዚህ ሁሉ ነገር ተጠያቂዎች እናንተ ናችሁ። ልጁን የማይሆን ነገር ውስጥ እየከተታችሁት እንደሆነ ግን እንድታውቁ ፈልጋለሁ። ብሩክ ሃይሚን የምትወዳት የእውነት ሃይሚን የምታከብራት ቢሆን ኖሮ የሷ የሆነን ነገር ሁሉ ታከብር ነበር። ምንም እንኳን የማይሰራና ይሄ የህፃን ልጅ ስራ እየሰራ እየሆነ እንደሆነ ባይም ኤፍሬም የሚባለው ልጅ በዚህ ደረጃ ግን እንደዚህ እጁ የታሸገ ልጅ እንደዚህ በንቀት እንደዚህ ማድረጋችሁ በጣም ያሳፍራል። አንተም የሚመክሩክ እነዛ ሰዎችም ግን ነገ ከነገ ወዲያ ፍጻሜያችሁን ሳስበው በጣም ያስፈራኛል። ቆይ ከእሱ ጋር ማውራት የለብኝ ነገር አለ። የት ነው የምትሄደው? በእናንተ ፊት ግልጽ አድርጎ እንዲነግረኝ የፈራኸው ነገር አለ። ቆይ አይደለም ፍፄ፣ ቆይ ቅድም ስነግራችሁ ነበር። የፈራውን ነገርና የተፈጠረውን ነገር ከኛ እኩል እያየችው ስለሆነ እኔ ምንም አልላትም። ሃይሚዬ አይዞሽ። ነገር ግን ሃይሚ ብሩክ በዚህ ደረጃ አስፈራርቶት
በዚህ ደረጃ ዛሬ የተፈጠረውንና ዛሬ ይሄንን ልጅ እንደዚህ ታሽጎ መተው እንደደበደቡት ስታይ ምን ሊፈጠር ነገ ከነገ ወዲያ እንደሚችል የጨረቃ ቤተሰቦች እናንተ ፍረዱ። እኔ ግን እያስፈራኝ ነው። እኔም እዚህ ጋር ይብቃኝ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ሐሳብ መስጠት ባለባችሁ ሐሳባችሁን እየሰጣችሁ ይህንን ቪዲዮ ሰብስክራይብ ያደረጋችሁ እስካሁን ድረስ ሰብስክራይብ አድርጉና የደውል ምልክቷን ነክታችሁ እንዲሁም ቪዲዮውን ላይክ በማድረግ ሐሳብ አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁልኝ እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።